ዘላ ወደ ቤት ስትመጣ ናሆሜ አባቷ የለም። ግራ ተጋባት። የምትይዘው አጣች። ለኤርሚ ደወለችለት። ናሆሜ ኤርሚም እየሳቀ አሁን ልደውልልሽ ነበረ የኔ ቆንጆ አላት። ኤርሚ ድረስልኝ አባዬ የለም አለችው። እሱም እኔ ጋ ነው ሲላት መረጋጋት ጀመረች። ናሆሜ እሺ የት ነው ሲላት ሐኪም ቤት ላሳክመው ወስጄዋለሁ ሲላት እንዴት ሳትነግረኝ አለችው። ኤርሚ አባቷን ሊያሳክመው ወደ ሆስፒታል ነበረ ይዞት ያቀናው። ናሆሜም እቤት የለችም ነበረ። እየሮጠች ሄደች። መጥቼ ልውሰድሽ እንዴ ሲላት አይ እኔ መጣሁኝ አለችው። ሄደች። እዛ ግን ስሄድ ልየው እንኳን ብትለው ሐኪሞቹ አይፈቅዱልሽም እዚሁ ቁጭ በይ ይላታል። ኤርሚ ማለት ነው። ለምንድነው ኤርሚ ግን አባዬን ገብቼ የማላይበት ስትለው አይ ናሆሜ ዶክተሮቹ እኔንም ከልክለውኛል ከስንት አንዳንዴ ነው እየምገባው ስለዚህ ይቅርታ ይላታል። እሷም እንደዚህ ከሆነ ችግር የለብኝም ብቻ ፈጣሪ አባቴን ያድንልኝ እንጂ አለች ማለት ነው። ናሆሜ ግራም ቢጋባትም ኤርሚ የሚያደርግላት ነገር ግን እየተደሰተች ነው ማለት ነው። እና እህቷም እንደጠፋች ትናገራለች። እናቷ ገነት ሰተት ብላ ወደ ቤት መጣች። ወደ ቤት ስትመጣ የኔ ልጅ የውሃ ሽታ ሆና ቀረች። አንቺ እንዲህ የተንጣለለ ቤት ትኖሪያለሽ? ፈጣሪ ለሷ የረዳሃት ለእኛስ ብትረዳን ምን አለ ትላለች ማለት ነው። እዚህ አብሬያችሁ ልኑር ትላለች ገኒ። ኤርሚም አልፈቀደላትም፣ ናሆሜም አልፈቀደላትም። ስለዚህ እኔ እንደ ሰራተኛችሁ ልሆንና አብሬያችሁ ልኑር ትላለች። ግን እንዴት ምንም አልተዋጠላቸውም። እኔ የፈለግሽውን ልሆንልሽ ብቻ ከዛ ቤት አውጡኝ ትላለች ገነት። ግን ናሆሜ የበደ እንደ እናንተ ብድያና እንደዛች እንደ ውሻ ልጅሽ እኔ ክፉ አይደለሁም ትላታለች። እባክሽን ልጅ እህትሽ ናት ትላት። እኔ እንደሷ አይነ ደረቅና አውሬ እህት የለኝም በቁሜ ቀብራይ ነበር እኮ ያንቺ ላይ ትላታለች። እሺ ኤርሚን ልጠይቀውና መኖር ታለብሽ ትኖሪያለሽ፣ መውጣት ታለብሽ ግን ትወጫለሽ አለቻት ማለት ነው። ከዛ እንዲህ ብላት ወጣች። እሷም ቤቱን እየወለወለች ገነት ቤቱን እየወለወለች መነጋገር ትጀምራለች። አሳይሻለሁ፣ እሰራልሻለሁ ትላታለች። ሂድ ያለ ኤርሚ ስታማክረው አይ እኔ እሷ ምንም ደስተኛ አልሆንኩባትም፣ ከቤቴ ብትወጣ ነው የሚሻለው፣ ተፈለገች ቤትም ቢሆን እንከራይላታለን እንጂ አብራ ልትሆን አትችልም አላት ኤርሚ ማለት ነው። ናሆሜ መጣችና እሱ አብሮሽ እዚህ ቤት ኤርሚ እንድትኖሪ አልፈለገም፣ ስለዚህ ውጪ ትላታለች። ልጄ በቃ ጨከንሽብኝ ትላታለች። እኔ እንዴት እናንተ ጨካኝ አይደለሁም ትላታለች። አሁን ወደ አባዬ ቤት ወደ አባዬ ሆስፒታል ሊሄድ ነው አለቻት። ነገሩ ግን እንዴት ነው ሰላም ነው ወይ ሊየው እንዴ ስትላት ከትብላ ትስቅባታለች። እንደ ውሻ እንዴት ወንክ እንኳን አላላችሁትም እናትና ልጅ ኤዲየንና እንትና ማለት ነው። እንዴት አልሆናችሁም? አሁን ነው አባዬን የምጠይቁ፣ ስለዚህ አይሆንም፣ ሆስፒታሎቹም ሰው አያስገቡም ትላታለች። ናሆሜ ሄደች ማለት ነው። ኤርሚ መጣና አንቺ ሴትዮ ውጪ፣ ስለዚህ የምትሰሪው ምግብ ማንም አይበላልሽም
ደግሞ ናሁሜን የሆነ ነገር ብታረጊ ውርድ ተራስሽ አልፋታሽም ይላታል። ለምን ቆንጆ ምግብ እየሰራሁ ነው ትለዋለች። አይ መርዝስ አርገሽ ብሰጫት ብልገሊያት ነው ይላታል። አረ ጥላታችሁን እኔ እስከ ዛሬም ያረኩት ነገር ይጸጽተኛል። ስለዚህ እኔ እወዳታለሁ ናሁሜን ትላለች። አሁን ሴትዮ ውልቅ ብለሽ ውጭልኝ፣ ያሹው የሰራሽውን ምግብ ይዘሽ መሄድ ትችላለሽ ይላታል። እኔና ናሁሜ ጥሩ ጊዜ ልናሳልፍ ነው ይላታል። እሷም አንተና ናሁሜ በእርግጥ ጥሩ ጊዜ ልታሳልፉ መሰለኝ፣ ግን የሆነ ነገር ልስራላችሁ ስትለው አይ አያስፈልግም ያልኩሽ በዚህ የቤት ኪራይ ክፈይ ብሎ ብርና ምግቡን ይዘሽ ውጪ አላት ማለት ነው። እሷም እውነትም እናንተን በመርዝ ነበር መጨረስ እያለች እንትን ማለት ትጀምራለች። እሱና እንትናም ኤሚም ምግቡን ለራሱ ሰራ፣ መጠጦች አመጣ፣ ጣውላውን አበባ ጎዘጉዞ ሱፉን ለበሰ ማለት ነው። ናሁሜን ጠራት። ናሁሜ ስትመጣ ልብሷንም አልቀየረችም ነበር፣ በቢጃማ ነበረች። ይሄ ደግሞ ምንድን ነው እያለች ግራ ተገባች። ዛሬ የኔና አንቺ ቀን ነው አላት። እኔ ነኝ ጣፋጭ ምግብ እንዴት ሰራሁ ይላታል። እሷም ደስ አላት፣ ግን እስከ ዛሬ ትንገራገር ነበር ማለት ነው። ዛሬ ግን አልኮል አልጠጣም እያለች አልኮሏን እንዲብስቅ አድርጋ ተጠጣይ በኋላ መደለቅ ጀመሩ ማለት ነው። ደለቁ እየተሳሳሙ እየደለቁ ያለ ወደ መኝታ ክላስ ይዟት ገባ ማለት ነው። እዚህ ላይ ነው እንግዲህ አሳዛኝ ታሪኩ። እንግዲህ በአንድ ከተኙ በኋላ እረፍት አረጉ ማለት ነው። ከዛ እወድሃለሁኝ እኔ ፍቅር አለችው፣ የመጀመሪያ ሰዓት ማለት ነው። ግን እሱም እኔም እወድሻለሁኝ ነበር ያላት ማለት ነው። ስልክ ተደወለለት። እዝጋ ነበረ የተደናገጡት ማለት ነው። እንግዲህ ሄዱ ታራክተሪቱ ቢዝ ናት የደወለችለት ማለት ነው። የኔ ፍቅር የት ነህ አለችው። እሱም የኔ ፍቅር ሲላት እንዴት እንዲያናደደኝ የምር ኤርሚ እንደዚህ አይነት ልጅ ነው እንዴ ባህና ላይ እየተጫወተባት ነው፣ በዚች በናሆሜ ላይ እየተጫወተባት ነው። ሌላም ፍቅረኛ አለችው፣ ግን እሱ እወድሻለሁ ያፈቅርሻለሁ እያላት ነው ያለው ማለት ነው።